ባላችሁበት ሀገር ባላችሁበት ዳርቻ የእግዚአብሔር ሰላምና የእግዚአብሔር ጥበቃ ረፍት አእምሮን ሁሉ የሚያልፍ የጌታ ሰላም ከእናንተ ጋር ይሁን። የእግዚአብሔር ቤተሰቦች በጣም እጅግ አድርጌ የምወዳችሁ ማከብራችሁ እንደምን አላችሁ? ዛሬ መኃልየ 8 ላይ አንድ በጣም የተባረኩበት ቃል አለ። እሱን አካፍላችኋለሁ። በኢየሱስ ስም ስሙትና አካፍሉ ለሌሎች። በጣም የሚፈውስ የሚባርክ ቃል ነው። እዛ ጋር ያለው እውነታ ነው። ደግሞ ምን ይላል መሰላችሁ? በውድዋ ላይ ተደግፋ ከምድረ በዳ የምትወጣ እቺ ማን ናት? የሰዎችን ትኩረት የሳበች ናት። የምትመጣው የወጣች ያለችው ከምድረ በዳ ነው። ግን ምድረ በዳ የከረመች አትመስልም። ውድ አላት፣ ደጋፊ አላት፣ የምትደገፍበት አላት። ከምድረ በዳ እየወጣች ያለችው ተደግፋ ነው። ማንን? ውዷን ተደግፋ ነው። ከምድረ በዳ ስትወጣ እኮ ፊቷ ደርቆ ማናት እቺ ሞገስ የሌላት በንፋስ የምትወሰድ አይነት አለ አይደል? ክስል ያለች ደምግባት የሌላት ወዝ የሌላት የማንንም ትኩረት የማትስብ መሆን ነበረባት። ግን እቺ ሴትዮ እንደዛ እንዳትሆን የተደገፈችበት ውድ አላት። ክፉ ቀን እያሳለፋችሁ ያላችሁት፣ ክፉ ዓመት፣ ክፉ ወራቶችን እያሳለፋችሁ ያላችሁት፣ በስደት ሀገር የምትኖሩ፣ በሀገር ቤት የምትኖሩ ኢትዮጵያውያን፣ ኤሪትራውያን ይህንን ቋንቋ የምትሰሙ ሁላችሁ የምታልፉበት ሁኔታ ኢዳዝንት ማተር። የተደገፋችሁበት ጌታ ግን ነገሮችን ይለውጣል። ነገሩን፣ አካባቢውን፣ ስሜታችሁን፣ ውበታችሁን፣ አኳኋኑን ሁሉ የሚቀይር ወገኖቼ የተደገፋችሁበት ጌታ አለ። ኢየሱስ ክርስቶስ አለ። እግዚአብሔር አለ። ፈጣሪ አለ። የምታልፉበት ሁኔታ፣ የምታልፉበት መከራ፣ ፌስ ያደረጋችሁበት ቻሌንጅ ከዛ በላይ የሚያኖር እግዚአብሔር አለ። እናንተ የኪዳን ልጆች ናችሁ፣ የእግዚአብሔር ልጆች ናችሁ። ከሚናወጣው ጋር አብራችሁ የማትናወጡ አምላክ ያላችሁ፣ ጌታ ያላችሁ፣ ፈጣሪ ያላችሁ፣ ከልካይ ያላችሁ፣ ሸፋኝ ያላችሁ፣ ተከላካይ ያላችሁ ልጆች ናችሁ። እናንተ ልጆች፣ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች። እቺ ሴትዮ ከምድረ በዳ ወጣች። የምድረ በዳ ታይም፣ የምድረ በዳ ጊዜ፣ የምድረ በዳ ወቅት አለፈ። ሃሌሉያ። ስትወጣ ራሱ ወገኖችን በጣም ምድረ በዳ ዋጋ አስከፍሏት አይደለም እየወጣች ያለችው። የተደገፈችበት ጌታ፣ የተደገፈችበት ውዷ ከክፉ ሁሉ ሰውሯት፣ ከምድረ በዳ ፀሐይ ከሚያከስል ከሚያቃጥል ወዝን ከሚያበላሽ ፀሐይ ሁሉ ጋርዷት። ውድ አላት የጋረዳት። ስሙ ይባረክ ወገኖቼ። በምታልፉበት ሁኔታ እባካችሁ በነገሮች አትደገፉ። በእግዚአብሔር ተደገፉ። በውዳችሁ ተደገፉ። በኢየሱስ ተደገፉ። በቃሉ ተደገፉ። በወንጌል ተደገፉ። በእግዚአብሔር ተደገፉ። በምድረ በዳ እያለፋችሁ ያላችሁ አላችሁ፣ በዚህ ሰዓት አላችሁ። መንፈስ ቅዱስ ይመሰክርልኛል። በማይመች ሁኔታ በቻሌንጅም እያለፋችሁ ያላችሁ ሰዎች አላችሁ። ደግሞ የመንገዱ አኳኋን ነው፣ የመንገዱ ባህሪ ነው። የክርስቲያኒቲ ባህሪ ነው ወገኖቼ። እግዚአብሔር ከልቡ ለልባችሁ የሚናገራችሁ በተመቸ ቦታ ኮምፎርት ዞናችሁ ላይ ሆኖ አይደለም። እዛ ከሆነማ አንሰማውማ። እግዚአብሔርን እንድንሰማው እግዚአብሔር ሊመክረን፣ ሊገስጸን፣ ሊያስተምረን ሲፈልግ ወደ ምድረ በዳ ነው የሚወስደን። አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ ከልቤ ለልቧ እናገራለሁ ይላል ወገኖቼ። ምድረ በዳ ትምህርት ቤት ነው፣ ታሽቶሎጂ ነው። እግዚአብሔር አሽቶ እግዚአብሔር የሚያስተምረን ነገር አለ ወገኖቼ። ዩኒቨርሲቲ ገብቶ ከተመረቀ ሰው ይልቅ እግዚአብሔር በህይወት ያስተማረው ሰው ይበልጣል። ላይፍ ያስተማረው ይበልጣል። ተግባር ያስተማረው ይበልጣል። እቺ ሴትዮ ተምራ ነው እየመጣች ያለችው። ከስራ አይደለም፣ እንትን ብላ አይደለም፣ አይደለም እየወጣች ያለችው። አንደኛ ከምድረ በዳ ወጣለች። ሃሌሉያ። ሲዝኗ በቃ ጊዜዋ አልፏል። የምድረ በዳ አሁን የድሎት የከፍታ ጊዜ ነው። ኢየሱስ ጌታ ነው ወገኖቼ። ትላንትና በምድረ በዳ የተሸከመን ኢየሱስ አሁንም ዙፋን ላይ፣ አሁንም በከፍታ ላይ፣ አሁንም በተመቻቸ ዞን ላይም የሚሸከመን ኢየሱስ ነው። ብዙ ሰዎች በምድረ በዳ በማይመች ዞን ላይ እግዚአብሔርን ይፈልጋሉ። ግን ወደ ሰፊ ስፍራ ሲያወጣቸው ደግሞ መከራቸውን፣ ችግራቸውን፣ የትላንትናውን ሲያስረሳቸው ደግሞ እግዚአብሔርን ይረሱታል። ይሄ የበዛ ሞኝነት ነው ወገኖቼ። ሁልጊዜ ድጋፋችሁ እግዚአብሔር ይሁን። ሁልጊዜ ፍላጎታችሁ እግዚአብሔር ይሁን።
እና ለሌሎችም ሼር አርጉላቸው። ከምድረ በዳ እየወጣችሁ ያላችሁ ሰዎች አላችሁ፣ እየወጣችሁ ያላችሁ ሰዎች አላችሁ፣ እየወጣችሁ ያላችሁ ሰዎች አላችሁ። ይሄ መልእክት እኔንም ይመለከተኛል። እየወጣን ነው ወደ እግዚአብሔር ክብር፣ ወደ እግዚአብሔር ፊት፣ ወደ እግዚአብሔር ከፍታ፣ ወደ ተባልበት ቦታ፣ ወደ አለን ቃሉ ወደ መራን፣ መንፈሱ ደመናው እሳቱ ወደ መራን እየወጣን ነው። መንገድ ላይ ነው ያለ ነው። ኢየሱስ ጌታ ነው። ተስፋ አትቁረጡ። በሁኔታዎች አታልቅሱ። እግዚአብሔርን አመስግኑ። ይሁላችሁ ማለፉ ለማይቀር አልቅሳችሁ አይለፍ። ማለፉ ለማይቀር ወገኖች እየዘመራችሁ ይለፍ። ምድረ በዳ እኮ ማለፉ አይቀርም እኮ። እያጉረመረማችሁ ከሚያልፍ እየዘመራችሁ እያመሰገናችሁ ይለፍ። በጣም አድርጌ ነው የምወዳችሁ። ሼር ኮፒ ሊንክ አድርጉልኝ። ተባረኩ።